በትላንትናው ዕለት በጣሊያን ሮም የተካሄደው ሁለተኛው ዙር የአሜሪካ ኢራን የኒውክሌር ድርድር ተጠናቀቀ። አጠቃላይ ውጤቱ ባይሆንም ቢያንስ የትላንቱ ውይይት በምን መልኩ እንደተጠናቀቀ ውጤቱ ተነግሯል። የመጀመሪያው የአሜሪካ ኢራን ድርድር የተካሄደው በኦማን ዋና ከተማ ሙስካት ነበር። በትላንትናው ዕለት የተካሄደው ሁለተኛው ድርድር ደግሞ በጣሊያን ሮም ተካሂዷል። ድርድሩም የተካሄደው በዚያው በጣሊያን የኦማን ኤምባሲ ቅጥር ግቢ ውስጥ መሆኑን የአልጀዚራ ዘገባ አመልክቷል። በዚህ ድርድር ላይ በአሜሪካ በኩል ዋና ተደራዳሪ ሆነው የቀረቡት የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ቢሊዮነሩ ስቲቭ ዊትኮፍ ናቸው። በኢራን በኩል ደግሞ የአገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ ዋና ተደራዳሪ ሆነው ተገኝተዋል። ድርድር የተካሄደው በፊት ለፊት በመገናኘትና በቀጥታ ሳይሆን በስማ በለውና ቀጥተኛ ባልሆነ መንገድ መሆኑንም ዘገባዎች አመልክተዋል። ሁለቱም ተደራዳሪ ልዑክና ቡድን አባላት በተለያዩ ክፍሎች ውስጥ ሆነው በወሬ አመላላሽ አማካይነት የተደራደሩ መሆኑን የታወቀው ድርድሩ በተዘዋዋሪ መንገድ የሆነው ኢራን ከአሜሪካ ጋር ቀጥተኛ የሆነ ድርድር አልፈልግም የሚል የጸና አቋም በመያዟ ነው። ውጤቱን በተመለከተ በአሜሪካም ሆነ በኢራን በኩል አዎንታዊ ውጤት የታየበት ነው ሲሉ ከፊል ውጤቱን ይፋ አድርገዋል። ከዚህ ውጭ ግን የድርድሩ ጭብጦች ምን ነበሩ፣ ማን ምን አለ፣ ውጤት የተገኘባቸውስ ነጥቦች የትኞቹ ናቸው በሚሉት ጉዳዮች ላይ ግን ሁለቱም አካላት ያሉት ምንም ነገር የለም። ጊዜው በሄደ ቁጥር ኢራን የኒውክሌር ጦር መሳሪያን በእጇ ልታስገባ ትችላለች የሚለው የጸና ስጋት ያደረባቸው አሜሪካና እስራኤል ለዚህ ጉዳይ አንድም በድርድር ካልሆነም በኃይል የመጨረሻውን መፍትሄ መስጠት አለብን በማለት ቆርጠው ተነስተዋል። ባሳለፍነው ሳምንት እስራኤል በቃኝ ትዕግስት ያልቋል፣ የኢራንን የኒውክሌር ጦር መሳሪያ ግንባታ ማዕከላትን አጠቃለሁ በማለት እስራኤል ያዙ ይልቀቁኝ ስትል የከረመች መሆኑ የሚታወስ ነው። በሌላ አቅጣጫ ፕሬዝዳንት ትራምፕ የኃይል ጉዳይ ቀጥሎ ይደርሳል፣ በቅድሚያ ኢራንን ለድርድር እንጋብዛት፣ ድርድሩን እምቢ ካለች ወይም ካልተሳካ ግን ወደ ኃይል አማራጩ እንገባለን በማለት እስራኤልን ሲገላግሉ ከርመዋል። ለዚህ ጉዳይ ከሳምንታት በፊት ወደ ዋሽንግተን ያመሩት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተረጋጉ ተብሎ ተመልሰዋል። ይህም በመሆኑ አሁን ሁሉም ነገር ጥድፊያ ላይ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺና የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ካደረጉት ድርድር በተጨማሪ ከቀናት በኋላም የሁለቱ ሀገራት ቴክኒካዊ ልዑካን ቡድን አባላት ቁጭ ብለው የሚነጋገሩ መሆኑን የአሶሺየትድ ፕሬስ ዘገባ አመልክቷል። በዚህ መልኩ ውጥረቱ ኑሮ የከረመ ሲሆን የአሁኑ ድርድር ግን የነበረውን ወታደራዊ ውጥረት በተወሰነ ደረጃ ረገብ አድርጎታል። ኢራን ኒውክሌር የማበልጸግ ፕሮግራም ውስጥ እንዳለች ግልጽ ነው፣ እሷም አልካደችም። ሆኖም ልዩነቱ የተከሰተው ኢራን የኒውክሌር ግንባታን የማከናውነው ለሰላማዊ ተግባር ነው ስትል፣ እስራኤልና ምዕራባውያኑ ሀገራት ደግሞ የለም የኢራን ኒውክሌር ግንባታ የኒውክሌር ጦር መሳሪያን ለመታጠቅ ነው የሚለው ነው የሚታየው። ውጥረቱን የበለጠ ያባባሰው ኢራንና እስራኤል ቀደም ብሎ ከገቡበት የመረረ የጠላትነት ግንኙነት አንጻር ኢራን የኒውክሌር ጦር መሳሪያን ከታጠቀች እስራኤልን ልታጠፋ ትችላለች የሚለው ስጋት በማየሉ ነው። አሜሪካ መራሹ የምዕራቡ ዓለም በዚህ የኢራን ኒውክሌር ዙሪያ ለዓመታት ተደጋጋሚ ድርድሮችን ቢያደርጉም ውጤት ሳይገኝ ቆይቷል። በእነዚሁ ሂደቶች መሃል ግን ኢራን ቀስ በቀስ ጊዜ እየገዛች አሁን ያለችበት ደረጃ ደርሳለች ያሉት እስራኤልና አሜሪካ ኢራን ከዚህ በላይ ጊዜ ሊሰጣት አይገባም፣ አንድም ውጤታማ ውይይት ካልሆነም የመጨረሻ የለየለት ጦርነት አይቀሬ መሆኑ መታወቅ አለበት በማለት ቆርጠው ተነስተዋል። ፕሬዝዳንት ትራምፕ በቅርቡ በነጩ ቤተ መንግስት ኦቫል ቢሮ ውስጥ ሆነው በሰጡት ማብራሪያ ኢራን ብትደራደርና መፍትሄ ቢፈለግ የተሻለ ነው፣ ይህ ካልሆነ ግን ለኢራን ነገሮች ጥሩ አይሆኑም ሲሉም ነበር የተናገሩት።